አንተ አትሄድ አንተ እንድትሄድ አይደለም ና ተመለስ ና አልኩህ ቆይ አይደለም እኔ አንተ እንድትጣላ አይደለም የተናገርኩት ምንም አይደለም አሰማኝም ጎረምሳው አንቺ ብቻሽን መሆኑን ያውቀው ነው ኧረ ዘር ብለህ ምንድነው የምትለው አንተ ራስህ ምንድነው እናቴ የምትለው ምንድነው አይነስብህን ነው ማጠፋው አይነስብህን ነው ማጠፋል እንዳትኖር ነው ማድረግ ምንድነው እሺ ተላቀቁ ይሄ አንቺ ስራ ነው ፀሐይ ይኸውልሽ አለቅሽም ፀሐይ ገብቶሻል አይደለ እናንተ ወዲያን የምትሄደው መጣ ነው ይኸውልህ ተላቀቁ ፀሐይ ኩስ ነገር ምንድነው የፈለኩት ምን ልትል ነው እሺ ፀሐይ ልገኝ እኔ አንቺን አከብርሻለሁ ግን ባለናቴ ለምን ተመለስ ይሄ አንቺ ስራ ነው ያንቺ ስራ ነው ሂድ አንተ ገባ እናቴ ላይ ሂድ ግባ እሺ ሞክራ ገባ እናንተ ናት ፀሐይ ያንቺ አከብርሻለሁ ይሄ አንቺ ስራ ነው እሺ ይኸውልሽ ያንቺ ስራ ነው ሂጂ አትንኪያት በቃ እናቴ ዞር በይ ና አንተ ተመለስ አንተ ና ሂድ እናቴ ልቀቂኝ ይሻሉ ና አልኩህ ና ቀጥ ብለህ ይኸውልሽ አንላቀቅም አንጣላም ምንም ነገር አናደርግም በስነ ስርዓት ሄደን እናውራቸው እሺ እናውራቸው ምንድነው የሚሉት ቆይ ምንድነው ያረጉሽ ቆይ አንቺ ምንም አላረጉኝ በቃ ተጨቃጨቁ ሄዱ ምንም አላረጉኝም በቃ መቶ ተናገረኝ ሄደ ልጁ ሳላውራቸው አልመለስም ምንድነው ሽምታው አሁን እናውራቸው ቆይ ነይ አሁን አንጣላም እሺ እናውራ ምንድነው የተፈጠረው ነገር እሱ ብቻ ንገሩኝ እኔ ምንድነው የተፈጠረው ነገር ይኸውልህ ልንገርህ ቆይ እሷ ሆና ማታውቀውን ሆነች ገብቷል እዚህ ጋር ጸጉሬ ፍቺኝና እንደፈለገች ቱና እየከፈለች አይደል እየፈለገችስ ቢሆን እየከፈለች እኮ ነው እየተሰራቻለች ያው ግን በሰወራ እንኳን ይገባል ደግሞ ሆና አታውቅም እንደዛ በሰወራ ፀሐይ እኔ ግን ምንም እኮ አላረኩሽም አሁን ለልጆቹ እኮ ጦስ ያረሻ አንቺ ነሽ አራስሽ እናቴን አውራት ተናገሩ እንደዚህ መሆን የለበትም አንተ አፍህን ዝጋ ታውራ እንዴት እንደ በቃ አሁን ይኸውልሽ ነገር እናረች በቃ ሂዱ አሁን ወዴት ነው የሚሄደው አሁን አንተ እኮ አረ ቤቢ በእናትህ ነው ቆይ ያለው ጸጉሩን ጸጉሩን እንዳረሻት በቃ ታደራ በደንብ ችግር የለውም በቃ እኔ ምንም ልሁን በቃ እንሂድ አንተ ለምንድን ነው የሚሄደው ምንም ልሁን ምን ማለት ነው በቃ ምንም ይሁን እንሂድ አሁን እኔ ጻው አልፈልግም እንሂድ ወንድ ኮንክ ናውጣ ወንድ ኮንክ ውጣ ሴት ነሽ ሴት ወንድ ኮንክ ናሽ ና እንሂድ ና ውጣ የጠበቁ እኮ እናት ልቀቅኝ እስቲ አንተ ነገርኩ ነው ምን አንሰማ እባክሽ ተይ ናውጣ እሺ ናውጣ አጥቶት በቃ ይሁን ይሄ አንቺ ስራ ነው ፀሐይ ዞር በይ በእናትህ ዞር በይ እሱን ማናገር እንፈልጉ ነው ሄድ አንተ እንሂድ በቃ ወደ ቤት ናውጣ እየጠበኩ እኮ ነው ናውጣ እሺ ናውጣ እያልኩ ነው አጉሪ አታሽ ቢያንስ እሳቸውን ስማ እስቲ እየጠራው ነው ታውቃለህ አጉሪ ተነስ የምን አጉሪ ና ያሉ አይደል እሳቸው ይሄ አይወጣም እንዴ ቦቅባቃ የሆነ እየሆነ ሄደ አልጫ አንተ በቃ እንሂድ አንተም ብሎ ወንድ እናቴ ለመታ የጮክ ደግሞ እንደወንድ ትሆናለህ አረ ይሄ ልጅ እንዳት ገባቱ እንሂድ ልቀቅኝ ሶበር እንዳሰብ ገባቱ ናውጣ ልቀቅኝ እኔ ፈነክተዋለሁ በሩ ተሰራል እንሂድ ግባታው ነው ምልህ ግባቱ አታመልጠኝም እሺ ትወጣለህ እሺ አንተ አልጫ ቦቅባቃ የሆንክ ልጅ እፈነክትሃለሁ እሺ አንተ ምን ሆነሃል ቢያንስ ትንሽ አክብሮት አይኖርም እንዴ አደከምከኝ እኮ ምንድነው ምን ማለት ነው አንቺ ምንድነው
የናቋቁሮታለን ታጣቁጭ የናቋቁሮታለን በቃ ተመለና ይሽም ማለት አበዛው ገና እንዴ በቃ ተመለና ያማል እንዴ ምን ነው እንዴ ቆይናል ይሁሉ ምን ነው ደካመኝ ታውቆ እንዴ አሰማኝ ለምንድን ነው አንቺ እንደዛ የሚሉሽ? ምን ችግር አለው? በቃ ተዋል። ለምንድን ነው የሚሉሽ? በቃ ዝም በል። እኔ በህይወት እያባችሁ ተዛማታሽ እኔ ይፋታኛል። አንተ መንገሬ አንቺ ባነግኝ እንኳን እኔ በማቀበት መንገድ አቅ ነበር። በቃ ለዛይ በቃ ስርዓት አድርግ፣ ስርዓት አድርግ። መመጣ አልፈታችሁም። እኔ ነገርኩህ እያለሁ አልፈታችሁም ማለት እኔ ነገርኩህ እያለሁ ምንድን ነው አልማርም። እኔ ልንገርሽ እሺ ትምህርት ቤት የሚሄድ እየመሰልኩ እነሱን ነው ማስቸግረው። ለምን ምክንያት ለምን ይሄውሉ ጻፍ ነገ ይስተካከላል እኮ በጎረምሳ አንቺ ጋር ትመጣለች እንዴ? ወይኔ አንቺም እኮ ቢሆን አለሽ ልጅ እኮ እኔ ምንድነው አሁን እኔ ይሄን እንደዚህ እንትን አንተ አጻፌ ታመልስልኝ ብያለሁ ተናግሬያለሁ። ምንም ቢሆን እኮ እናቴ ነሽ። በቃ ልክ ምን ማለት ነው እንደዚህ? አሁን እስቲ በጣም ይገባና አናዳኛል። የእውነት አናዳኛል። ምንድን ነው ያናዳኛል? አናዳኛል። ትክክለኛ ነገር እኮ ነው ያደረገው። አናዳኛል። ትክክለኛ ነገር እኮ ነው። በቃ ግን አናዳኛል። አዳምጠኝ። ምትገርም ነው። እሺ ምን ማድረግ ነበር የሚብኝ? በቃ ተው። ምንድን ነው ማድረግ? በቃ አሁን ምን አንዘጋው ፋይሉ? ምንድን ነው የምንዘጋው? ወዴት ነው የሚዘጋው ይሄ ፋይል? በቃ እሺ አሁን እሺ እናውራቸው ያልኩሽ ነው። አውራቸው አሁን ይብረድ። ሌላ ጊዜ ቀስ ብለን እናውራቸዋለን። እንዲህ ባድል ነው የምፈልገው። ሌላ ጊዜ አዎ ቀስ ብለን እናናገራቸዋለን። አሁን አንፈልግም። ምን ነገር ነው የማንፈልገው? አልበዛም እንዴ? አሁን በዛው ግን አንተ ልጁን ብትመታው ምንድን ነው የሚውጣኝ? ፈነክተው አፈስለት ነበር ቢወጣ። እኔ እንደዚህ ነገር አልፈልግም። ሴት የሆነ አልፈልግም። ወይኔ አይወጣም ነበር። አልፈልግም አልኩህ። አሁን ለምን አታውን? በቃ ነገሩን እናብረደው። በቃ ተው። በር እየዘጉ ደግሞ እንትን ይላሉ። አንቺ ቤት ላይ እየመጡ በቃ ማንም የለም እሱ ትምህርት ቤት ነው ያለው በቃ ብለው አንቺ ላይ እንባከረዩ ይላሉ። ወንድ ከሆነ ወላ አሁን ነበር ነው በቃ በቃ ማለት አሰማው እንዴ። ለማንኛውም አሁን ጭቅጭቅ አልፈልግም። አልጨረስኩም። አደከምከኝ።